የውስጥሽን ብርሃን ፈልገሽ አገኚ። ሰላም ጤና ይስጥልኝ የቻናል ቤተሰቦቼ፣ ዛሬ ላወራችሁ የፈለኩት ስለ አንድ ትልቅ ኃይል ነው። ይህ ኃይል ደግሞ በእያንዳንዱ ሴት ውስጥ ተደብቆ የሚገኝ የመቻል አቅም ነው። ምናልባት ዛሬ በህይወትሽ ውስጥ ግራ ተጋብተሽ ሊሆን ይችላል። ምናልባት ህልሜ ጋር አልደርስም ብለሽ ተስፋ ቆርጠሽ ይሆናል። ነገር ግን አስታውሺ፣ ትልልቅ ነገሮች የሚጀምሩት በትንሽ እርምጃ ነው። ዛሬ የምናወራው እንዴት ራሳችንን ቀይረን ወደ ፈለግንበት ደረጃ እንደርሳለን የሚል ነው። ራስን በመቀበልና በማድነቅ በመጀመሪያ እርምጃ ማንነትሽን ማክበር ነው። አንቺ ልዩ ነሽ። ማንም ሰው ሊተካሽ የማይችል ተሰጥኦ አለሽ። በዙሪያሽ ያሉ ሰዎች ስለ አንቺ ያላቸው ግምት ሳይሆን አንቺ ስለ ራስሽ ያለሽ እምነት ነው ህይወትሽን የሚቀይረው። መስታወት ፊት ቆመሽ እኔ እችላለሁ፣ እኔ ብቁ ነኝ ማለትን ጀመሪ። ከፍርሃት ጋር ተጋፈጪ። ብዙዎቻችንን ወደ ኋላ የሚያስቀረን ፍርሃት ነው። ሰዎች ምን ይሉኛል፣ ብወድቅስ የሚሉ ሀሳቦች ጉዞአችንን ያሰናክሉታል። ግን እውነታው ይሄ ነው። ውድቀት ማለት ትምህርት እንጂ መጨረሻ አይደለም። ፍርሃትሽን እንደ መሰላል ተጠቀሚበት። በፈታኝ ነገሮች በወደቅሽ ቁጥር በበለጠ ጥንካሬ ታናሺ። ለራስሽ ጊዜ ስጪ። አካላዊ ጤናሽና የአእምሮሽ ሰላም ለስኬትሽ ቁልፍ ናቸው። የምትመገቢው የምታደርጊው እንቅስቃሴና የምታነቢው መጽሐፍ አንቺን የመገንባት አቅም አላቸው። ራስሽን ተንከባከቢ። ዓለምን የመለወጥ አቅም ይጨምራል። ዛሬ ዓለም በቴክኖሎጂ ተሞልታለች። በቤትሽ ቁጭ ብለሽ አዳዲስ ነገሮችን መማር፣ ንግድ መጀመር እና ድምጽሽን ማሰማት ትችያለሽ። ጊዜሽን በጥሩ ነገር አዊ። ትላንትናን ከነበርሽበት ዛሬ አንድ እርምጃ ወደፊት መራመድሽን እርግጠኛ ሁኚ። ውድ እህቴ ወይ፣ ህልምሽን ለማሳካት ነገን አትጠብቂ፣ ዛሬውኑ ጀምሪ። አንቺ ውስጥ ያለው ብርሃን ዓለምን ያበራል። ተስፋ አትቁረጪ፣ በትጋት ስሪ። እናም ሁልጊዜ ለራስሽ ታማኝ ሁኚ።